ሰላም ሰላም ተማሪዎች እንዴት ናችሁ? ይሄ አት ኢኮኖሚክስ ፈሌ ዩቲዩብ ቻናሌ ነው ማለት ነው። ዛሬ ሶስተኛውን የመጨረሻውን የዩኒት ዋን ፓርት ይዤላችሁ መጥቻለሁ ማለት ነው። ባለፈው ክላሳችን እንግዲህ በፓርት ዋን እና ፓርት ቱ ላይ ኔቸር ኦፍ ኢኮኖሚክስን አይተን ነበረ። ኢኮኖሚክስ አስ ሳይንስ እና ኢኮኖሚክስ አን አርት ብለን በሁለት ከፍለናል። ሌላኛው እንግዲህ በፓርት ቱ ላይ ብራንችስ ኦፍ ኢኮኖሚክስ ብለን ማይክሮ ኤንድ ማክሮ ኢኮኖሚክስ ብለን በሁለት ከፍለን አይተን ነበረ። ዛሬ ደግሞ ቀጥታ የምናየው ሜተድ ኤንድ አፕሮች ኦፍ ስተዲንግ ኢኮኖሚክስ፣ እንግዲህ ኢኮኖሚክስ የምናጠናበት ዘዴዎች። ሶ ዘ ሜተድ ኤንድ አፕሮች ኦፍ ስተዲንግ ኢኮኖሚክስ፣ እንግዲህ ኢኮኖሚክስን የምናጠናበት ዘዴ በምን አይነት መንገድ ነው ኢኮኖሚክስን የምናጠናው የሚለውን እናያለን ማለት ነው። ሶ ሜተድ ኦፍ ስተዲንግ ኢኮኖሚክስ፣ እንግዲህ ኢኮኖሚክስን በምን አይነት ዘዴ እናጠናለን? ሶ ዘ ፈንዳሜንታል ኦብጀክቲቭ ኦፍ ኢኮኖሚክስ ላይክ ኤኒ ሳይንስ ኢዝ ዘ ኤስታብሊሽመንት ኦፍ ቫሊድ ጀነራላይዜሽን አባውት ሰርቴን አስፔክትስ ኦፍ ሂውማን ቢሄቪየር። እንግዲህ ኢኮኖሚክስን ስናጠና ልናውቅ የሚገባው ምንድን ነው? ስለ ሰው ልጅ ባህሪ ማወቅ ይኖርብናል ማለት ነው። ቀድመን ስለ ሂውማን ቢሄቪየር ልናውቅ ይገባናል። ዞስ ጀነራላይዜሽን ኢዝ ናውን አስ ቲዮሪስ። ይሄ ጀነራላይዜሽን ደግሞ ምን ተብሎ ይጠራል? ቲዮሪ ተብሎ ይጠራል ማለት ነው። ቲዮሪ ብለን እንጠራለን። ቲዮሪ ሲምፕሊፋይድ ፒክቸር ኦፍ ሪያሊቲ። ቲዮሪ ደግሞ ማለት ነው የአንድን እውነታ ወይንም ደግሞ ፒክቸርን ገልጾ የሚያሳየን ማለት ነው። ስለዚህ ወደ ሪያሊቲን የሚያሳየን ቲዮሪ ተብሎ ይጠራል። የአንድን እውነታ ለምሳሌ ቲዮሪ ኦፍ ዲማንድን ስናይ አንደኛው ዘ ሎ ኦፍ ዲማንድ ምንድን ነው? የዲማንድ ህግ በራሱ ምንድን ነው ስንል ዘ ሎ ኦፍ ዲማንድ ኢዝ ዲማንድ እና ፕራይስ ምን አይነት ሪሌሽንሽፕ አላቸው ይለናል። ኢዝ አን ኢንቨርስ አይደል? ስለዚህ ዋጋ ሲጨምር ዲማንድ ይቀንሳል፣ ዋጋ ሲቀንስ ዲማንድ ይጨምራል። ይሄ ምንድን ነው? ቲዮሪ ነው። ይሄ ቲዮሪ ደግሞ ምንን ያሳየን ማለት ነው? ሪያሊቲውን ማለት ነው። ምክንያቱም ዋጋ ሲጨምር ዲማንድ እንደሚቀንስ እናውቃለን። ዋጋ ደግሞ እንደገና በሚቀንስበት ሰዓት ፍላጎታችን ይጨምራል ማለት ነው። ይሄ ሪያሊቲ ነው ማለት ነው። ሶ ኢኮኖሚክ ቲዮሪ ኢት ፕሮቫይድስ ዘ ቤዚስ ፎር ኢኮኖሚክ አናላይሲስ ዊች ዩዝስ ሎጂካል ሪዝኒንግ። ይሄ ደግሞ ምክንያታዊ የሆነ አስተሳሰብ እንዲኖረን ያደርጋል ማለት ነው። እነዚህ ቲዮሪዎች እነዚህ ኢኮኖሚክ ቲዮሪዎች ምክንያታዊ የሆነ ሀሳብ እንዲኖረን ሎጂካል ሪዝኒንግ እንዲኖረን ያደርግናል ማለት ነው። ሶ እንግዲህ ምን አለን አሁን? ዜር አር ቱ ሜተድ ኦፍ ሎጂካል ሪዝኒንግ። እነዚህ ምክንያታዊ የሆኑ ወይንም ደግሞ ምክንያታዊ የሆኑ ዘዴዎች ወይም አስተሳሰቦች እንዲኖሩን ያደርጋል ስንል እንግዲህ ይሄ ሜተድ ኦፍ ስተዲንግ ኢኮኖሚክስ የምናጠናበት ዘዴ አንዱ ዘዴ ነው። ስለዚህ ይህንን ሜተድ ኦፍ ስተዲንግ ኢኮኖሚክስን ደግሞ ስናጠና በሁለት መንገዶች እናጠናለን። በምንና በምን? በዲዳክቲቭ እና ኢንዳክቲቭ ሜተድ ብለን በሁለት እንከፍላቸዋለን ማለት ነው። ስለዚህ እንዴት አድርገን በዲዳክቲቭ እና በኢንዳክቲቭ እናጠናለን የሚለውን ደግሞ እስኪ አንድ በአንድ ይሄድን እንያ። የመጀመሪያው ዲዳክቲቭ ነው ብለናል። ዲዳክቲቭ ሜተድ። ዲዳክቲቭ ሜተድ ፕሮሲድስ ፍሮም ጀነራል ቱ ፓርቲኩላር። እንግዲህ ይሄ የምናጠናበት ወይም ደግሞ የሆነ ምክንያታዊ አስተሳሰብ እንዲኖረን ያደርጋል ብለናል እንግዲህ። ስለዚህ ይሄ ዲዳክቲቭ ሜተድ የሚነሳው ይሄ ቲዮሪ የሚነሳው ከጠቅላላ ሀሳብ ወደ ፓርቲኩላር ሀሳብ የሚሄድ ማለት ነው። ከብዙ ወደ ትንሽ ማለት ነው። ጀነራል ቱ ፓርቲኩላር ነው። ስለዚህ ከብዙ ወደ ትንሽ የሚሄድ ኢት ኢንቮልቭስ ሪዝኒንግ ፍሮም ሰርቴን ፕሪንሲፕልስ ቱ አናላይሲስ ኦፍ ስፔሲፊክ ፋክትስ ኢን ኤፌክት ኢት ኢኔብልስ ዋን ቱ አራይቭ አት ፓርቲኩላር ኮንክሉዥን ስታርቲንግ ፍሮም ጀነራል ስቴትመንት። ከአንድ ጠቅላላ ሀሳብ ተነስተን ወደ ፓርቲኩላር ሀሳብ የምንሄድበት መንገድ ነው። ዘ ኮንክሉዥን አር ዘን ቨሪፋይድ አጌንስት ኦብዘርቭድ ፋክትስ። እንግዲህ ይሄ ነገር ወይንም ደግሞ ይሄ ሀሳብ ከየት የተነሳ ነው? ይሄ ኮንክሉዥን ከፋክት ከእውነታ። ስለዚህ ይሄ እውነታ ደግሞ የሚነሳው ከየት ነው? ከጠቅላላ ወደ ነጠላ ማለት ነው። ከብዙ ሀሳብ ወደ ትንሽ ሀሳብ ሄደን ምንን መፈለግ? ሪያሊቲን መፈለግ ምን ተብሎ ይጠራል? ዲዳክቲቭ ሜተድ ተብሎ ይጠራል። ኤግዛምፕል ማን ኢዝ ሞርታል። የሰው ልጆች
ሟች ናቸው። የሰው ልጅ ስንል በቃ ዓለም ላይ ያሉት ማለት ነው። ስለዚህ ዓለም ላይ ያለ የትኛውም የሰው ልጅ ምንድነው ሟች ነው እያለን ነው። ከዛ አበበ ሰው ነው፣ የሰው ልጅ ሟች ነው ካለ በኋላ አበበ ምንድነው አለ? አበበ ሰው ነው አለ። ስለዚህ አበበ ሰው ከሆነ ደግሞ ምንድነው አበበ ኢዝ ሞርታል ማለት ነው። ስለዚህ የሰው ልጆች ሟች ናቸው አለ። ከዛ አበበ ደግሞ ሰው ነው። ስለዚህ አበበ ሰው ከሆነ ደግሞ አበበ ሟች ነው ማለት ነው። ስለዚህ መጀመሪያ ከየት ተነሳን? ከብዙ ሀሳብ ከጀነራል ማለት ነው፣ ከጠቅላላ የሰው ልጆች ሟቾች ናቸው ካል፣ ስለዚህ አበበ ደግሞ ሰው ስለሆነ አበበ ምንድነው ሟች ነው። ስለዚህ ከሰው ልጆች ተነስተን ወደ ማንን? ወደ አበበ ማለት ነው። ስለዚህ ከብዙ ተነስተን ወደ ሲንግል ሄድን ማለት ነው። ስለዚህ ከብዙ ሀሳብ ወደ ትንሽ ሀሳብ የሚወስደንን ምን ብለን እንጠራዋለን? ዲዳክቲቭ ሜተድ ብለን እንጠራዋለን ማለት ነው። ሁለተኛው ኢንዳክቲቭ ነው። ኢንዳክቲቭ ሜተድ ተብሎ ይጠራል። ስለዚህ ወደ ኢንዳክቲቭ እንሂድ። አሁን ደግሞ ኢንዳክቲቭ ሜተድ ኢዝ ኤ ፕሮሰስ ኦፍ ሪዝኒንግ ፍሮም ፓርት ቱ ሆል። ይሄ ደግሞ የዛኛው ኢንቨርስ ማለት ነው። ከትንሽ አሁን ደግሞ ወደ ብዙ። ቅድም ከብዙ ወደ ትንሽ ነበር፣ አሁን ከትንሽ ወደ ብዙ ማለት ነው። ፓርት ቱ ዘ ሆል። ዚስ ሚንስ ኢት ኢንቮልቭስ ሪዝኒንግ ፍሮም ፓርቲኩላር ቱ ጀነራል ኦር ፍሮም ኢንዲቪዥዋል ቱ ጀነራል ማለት ነው። አሁን ደግሞ ከትንሽ ተነስተን ወደ ብዙ መሄድ ማለት ነው። ኢን ዚስ ሜተድ ኢኮኖሚስትስ አፕሮች ፕሮብለም ኦፍ ሳይንስ ፍሮም ኤ ፕራክቲካል አንግል ሪዲዩሲንግ ዘ ገልፍ ቢትዊን ቲዮሪ ኤንድ ፕራክቲስ። ኢንዳክቲቭ ሜተድ ዴቨሎፕስ ኢኮኖሚክ ቲዮሪ ኦን ዘ ቤዚስ ኦፍ ኦብዘርቬሽን ኤንድ ኤክስፐሪመንት። ይሄ ኢንዳክቲቭ ሜተድ እንግዲህ ከኦብዘርቬሽን እና ከኤክስፐሪመንት የተነሳ ነው ማለት ነው። ከምልከታ ሊሆን ይችላል፣ ከጥናትና ከምርምር የሚመጣ። ኢን ዚስ ሜተድ comprehensive data about prevailing economic condition is collected, then an attempt is made to arrive hypothesis based on the observations and collected data. ስለዚህ ኢንዳክቲቭ ሜተድ እንግዲህ በአጠቃላይ ስናየው አንደኛ ከፓርት ተነስተን ወደ ሆል የምንሄድበት ነው፣ ወይንም ከኢንዲቪዥዋል ተነስተን ወደ ጀነራል የምንሄድበት ምንድነው አይዲያ ወይንም ሀሳብ ነው ማለት ነው። ስለዚህ ከትንሹ ወደ ብዙ፣ ቀደም በዲዳክቲቭ ጊዜ ከብዙ ወደ ትንሽ ብለናል። አሁን ደግሞ ከትንሹ ወደ ብዙ መሄድ ማለት ነው። የቀደሙ ኢንቨርስ ማለት ነው ይሄኛው። ኤግዛምፕል እንያስኪ። ሶ ዲዩሪንግ ዘ ሃርቨስት ፔሪድ ዋን ሜይ ኦብዘርቭ ዛት ፕራይስ ኦፍ ግሬንስ ዲክሪዝ። እንግዲህ ይሄ አዝመራ በሚሰበሰብበት የእህል አዝመራ ማለት ነው በሚሰበሰብበት ሰዓት ዋን ሜይ ኦብዘርቭ ዛት ዘ ፕራይስ ኦፍ ግሬን ዲክሪዝስ። እንግዲህ የጥራጥሬ ዋጋ ሲቀንስ እንመለከታለን ነው የሚለን። ዚስ ሜይ ቢ አሶሺየትድ ዊዝ ኢንክሪዚንግ ሰፕላይ ኦፍ ግሬን አት ዛት ታይም ኦፍ ዘ ይር። ይሄ ደግሞ የሚያሳየን በዛ ሰዓት ሰፕላይ ኦፍ ግሬን ምን ስለሆነ ነው ይለናል፣ ስለጨመረ ነው፣ አቅርቦቱ ስለጨመረ ነው። ፍሮም ዚስ ኦብዘርቬሽንስ generalization can be made keeping other factor constant. An increase in supply leads to fall in prices. እንግዲህ ይሄ የሚነግረን ስለዚህ ዋጋ ለምን ቀነሰ፣ ለምሳሌ ጥራጥሬ ዋጋ ለምን ቀነሰ ከተባለ ኢንክሪዚንግ ሰፕላይ ነው። አንድ በቃ ምርት ወይም ገበያ ላይ የሚቀርበው ምርት ስለጨመረ ነው ብለን እንመልሳለን። ስለዚህ ለምሳሌ የተለያዩ እቃዎች ገበያ ውስጥ ይቀርባሉ። ስለዚህ ዋጋቸው ለምን ቀነሰ ቢባል ለምንድን ነው የቀነሰው ከተባለ ገበያ ውስጥ ምን ጨምረዋል? ሰፕላይ ጨምረዋል፣ አቅርቦት ጨምረዋል ብለን መልስ እንሰጣለን ማለት ነው። ስለዚህ ዋጋ የቀነሰበት ምክንያት ኢንክሪዚንግ ሰፕላይ፣ ስለዚህ ምንም በቃ አቅርቦት ስለጨመረ ነው ዋጋ የቀነሰው። ይሄ ደግሞ ከየት ወደ የት ወሰደን ማለት ነው? ዋጋ ለምን ቀነሰ? አቅርቦት ስለጨመረ። ስለዚህ ገበያ ውስጥ ብዙ አቅርቦት አለ ማለት ነው። ከትንሽ ወዴት ሄድን? ወደ ብዙ ማለት ነው፣ አቅርቦት ስለበዛ። ስለዚህ ይሄ ምን ይነግረናል? ኢንዳክቲቭ ሜተድን ይነግረናል ማለት ነው። ኢንዳክቲቭ ሜተድን ይነግረናል። ኖት ዛት ዲዳክቲቭ ኤንድ ኢንዳክቲቭ ሜተድ አር ኮምፕሊመንተሪ። እንግዲህ ሁለቱ የማይነጣጠሉ ናቸው። ዋን ሰፖርት ዘ አዘር፣ አንዱ አንዱን የሚደግፍ ነው ማለት ነው። ኖት ኮምፒቲንግ፣ የሚወዳደሩ አይደሉም ማለት ነው።
ስለዚህ ኮምፒት የሚያደርጉ ሳይሆን ሁለቱ ምንድን ናቸው? እንደ ኮምፕሊመንተሪ ናቸው ማለት ነው። ኢንዳክሽን ኤንድ ዲዳክሽን ኦልዌይስ ኮምፕሊመንት ኢች አዘር ኢን ሪዝኒንግ በት ፕሮፐር ኢንዳክሽን ኢዝ ኖት ነሰሰሪ ፎር ዘ ትሩዝ ኦፍ ዲዳክሽን። ኢንዳክሽን ጀነሬት ጀነራል ኮንክሉዥን ፍሮም ስፔሲፊክ ኢንስታንስ። እንግዲህ ኢንዳክሽን ምን ጀነሬት ያደርጋል? ጀነራል የሆነ ኮንክሉዥን ከየት ተነስተው? ከስፔሲፊክ ተነስተው ማለት ነው። ዌራስ ዲዳክሽን ጀነሬት ናውሌጅ ኦፍ ስፔሲፊክ ኢንስታንስ ፍሮም ጀነራል ናውሌጅ። ዲዳክሽን ደግሞ ከጀነራል ተነስቶ ምን ይሰጠናል? ስፔሲፊክ የሆነ ናውሌጅ ይሰጠናል ማለት ነው። ይሰጠናል። ሶ እነዚህን ነገሮች እንዳትረሷቸው። ስለዚህ አሁን ቀጥታ ወዴት እንሄዳለን? አፕሮች ኦፍ ስተዲንግ ኢኮኖሚክስ ወደሚለው እንሄዳለን ማለት ነው። ኦኬ አፕሮች ኦፍ ስተዲንግ ኢኮኖሚክስ የሚለውን እንያ። ኢኮኖሚክስ ካን ቢ አናላይዝድ ፍሮም አ ፖይንት ኦፍ ቪው ቱ ፐርስፔክቲቭስ ኔምሊ ፖዘቲቭ ኢኮኖሚክስ ኤንድ ኖርማቲቭ ኢኮኖሚክስ። በአፕሮች ስናይ እንግዲህ ኢኮኖሚክስን አሁንም በሁለት ከፍለን እናያለን። ፖዘቲቭ እና ኖርማቲቭ ብለን በሁለት እንከፍለዋለን። ፖዘቲቭ ኢኮኖሚክስ ላይክ ሳይንስ ዛት ዲልስ ዊዝ ናውሌጅ ኤንድ ፋክትስ። እንግዲህ ፖዘቲቭ ኢኮኖሚክስ ስንል ላይክ ሳይንስ ነው፣ እንደ ሳይንስ ማለት ነው። በባለፈው እንግዲህ ኔቸር ኦፍ ኢኮኖሚክስ ላይ ኢኮኖሚክስ ሳይንስ እና አርት ብለን አውርተን ነበረ። ይሄ ፖዘቲቭ ኢኮኖሚክስም ልክ እንደ ሳይንስ ነው። ዲልስ የሚያደርገው ስለምንድን ነው? ስለ ናውሌጅ እና ስለ ፋክት ማለት ነው። ዋይል ኖርማቲቭ ኢኮኖሚክስ ኢንቴልስ ቫሊዩ ጀጅመንት ኢን አፕላይንግ ዘ ናውሌጅ ቱ ሶልቭ ፕሮብለምስ። እንግዲህ ወደ ኖርማቲቭ ኢኮኖሚክስ ስንመጣ ምንድነው? ቫሊዩ ጀጅመንት ነው። በራሳችን ሀሳብ፣ በግል ሀሳብ፣ ስለዚህ ይሄ እንዲህ ሊሆን ይችላል እንዲህ አይሆንም ብለን የራሳችንን ቫሊዩ ጀጅ የምናደርግበት ማለት ነው። የራሳችንን መላምት የምንሰጥበት ነው። በፖዚቲቭ ኢኮኖሚክስ ላይ ግን የራሳችን ሀሳብ ወይንም የግል አስተያየት መስጠት አይጠበቅም። በአማርኛው ሀቅና የግል አስተያየት ብለን እንደተማር ነው ማለት ነው። ሀቅ ማለት ፖዚቲቭ ኢኮኖሚክስ ነው። የግል አስተያየት ደግሞ ኖርማቲቭ ኢኮኖሚክስ ማለት ነው። ስለዚህ ፖዚቲቭ ኢኮኖሚክስ ሀቅ ነው፣ በቃ ፋክት ነው፣ ናውሌጅ ነው። ቫሊዩ ጀጅመንት የምንለው ደግሞ ምንድነው? ኖርማቲቭ ነው። ይሄ የግል አስተያየት። ስለዚህ ይሄ እንዲህ ሊሆን ይችላል እንደዚህ አይሆንም የምንለው ነገር ኖርማቲቭ ብለን እንጠራዋለን ማለት ነው። ፖዚቲቭ ኢኮኖሚክስ ኮንሰርንድ ዊዝ ዘ አናላይሲስ ኦፍ ፋክትስ ኤንድ አቴምፕት ቱ ዲስክራይብ ዘ ሪል ወርልድ አስ ኢት ኢዝ። በቃ ዓለም ላይ ያለን እውነታን በማፍረጥ ነው ፖዚቲቭ ኢኮኖሚክስ። በቃ ዓለም ላይ ያለችውን እውነታ በማፍረጥ የሚታወቅ ነው። ይሄ ፖዚቲቭ ሀቅ የሆነ ነገር ማለት ነው። ኢት ትራይ ቱ አንስዌር ዘ ኩዌሽን ዋት ኢዝ ከሚል ይጀምራል ማለት ነው። ምን ነበረ እና ወደፊት እንዴት ሊሆን እንደሚችል የሚነግረን ማለት ነው። ምንን ነው የሚነግረን? ፋክትን ማለት ነው። እነዚህ ነገሮች የሚነግረን ፖዚቲቭ ኢኮኖሚክስ። ኢት ዳዝ ኖት ጀጅ ኤ ሲስተም አስ ጉድ ኦር ባድ በተር ኦር ወርስ። ጀጅ አያደርግልንም ማለት ነው። ግምት የሚሰጥ አይደለም ማለት ነው። ይሄ ጥሩ ነው፣ ይሄ መጥፎ ነው፣ ይሄ ይሻላል፣ ይሄ አይሻልም የሚባል ነገር በፖዚቲቭ ኢኮኖሚክስ ውስጥ የለም። ምክንያቱም ሀቅ ስለሆነ ማለት ነው። ኤግዛምፕል እንያ the number of secondary schools in Ethiopia is increasing። ስለዚህ ሰከንደሪ ስኩሎች እየጨመሩ ነው። አሁን ላይ ካየን የዛሬ 10 ዓመት ከነበረው ዛሬ ላይ ምንድነው ቁጥሩ እየጨመረ ነው የመጣው። በገጠርም በከተማም እየተገነቡ ናቸው። ይሄ ምንድነው? ሀቅ ነው ማለት ነው። it is a positive economics. the current inflation rate in Ethiopia is 12%። እንግዲህ ዋጋ ንረት እየጨመረ ነው። ስለዚህ እንግዲህ ይሄኛው መጽሐፍ በሚታተምበት ሰዓት ከረንት ኢንፍሌሽን ሬቷ በ12% እንደጨመረ ነው የሚነግረን። አዎ ጨምሯል። ይሄ ምንድነው? ሀቅ ማለት ነው፣ ፋክት ነው ማለት ነው። አስተያየት የሚሰጥበት ነገር አይደለም ማለት ነው። ቦዝ ኦፍ ዘ አባቭ ስቴትመንት አር ናውን አስ ፖዚቲቭ ኢኮኖሚክስ። እነዚህ ሁለቱም ምንድናቸው? ፖዚቲቭ ኢኮኖሚክስ ናቸው። ዚስ ስቴትመንትስ አር ኮንሰርንድ ዊዝ ሪል ፋክትስ ኤንድ ኢንፎርሜሽን። እንግዲህ ከኢንፎርሜሽን ሪል ከሆነ ኢንፎርሜሽን የተነሳ መረጃ ነው ማለት ነው፣ ትክክለኛ ከሆነ መረጃ። ስለዚህ
እውነተኛ ወይንም ፋክት ከሆነ ኢንፎርሜሽን የተነሳ መረጃ ነው። ኤኒ ዲስአግሪመንት ኦን ፖዚቲቭ ስቴትመንትስ ካን ቢ ክሊርድ አፕ ዊዝ ሬፈረንስ ቱ ፋክት። ዲስአግሪመንት ማንኛውም አለመስማማት እንኳን ቢፈጠር በፖዚቲቭ ኢኮኖሚክስ ውስጥ ከፋክት ወይንም ከተለያዩ ሪፈረንሶች ተነስተን ምን ላይ እንደርሳለን ማለት ነው። ትክክለኛው ነገር ላይ እንደርሳለን። አለመስማማት ራሱ ቢፈጠር ማለት ነው። ለምሳሌ 1 ሲደመር 1 2 ነው ካለ አንዱ 3 ብሎ የሚከራከር ሰው ካለ ዲስአግሪመንት ተፈጥሯል ማለት ነው። ግን ይሄ ዲስአግሪመንት ምን ይደረጋል? ሶልቭ ይደረጋል ማለት ነው። ወደ እውነታ ይመጣል። ስለዚህ 1 ሲደመር 1 2 የመጣበትን መንገድ በትክክለኛ መንገድ ያስረዳዋል ለዛኛው ሰውዬ ማለት ነው። ስለዚህ ዲስአግሪመንት ቢኖር ራሱ ምን ይደረጋል? ሶልቭ ይደረጋል ማለት ነው። ሶልቭ ይደረጋል። ሶ normative economics is concerned with a question such as what the economy ought to be or what the economy should be። ስለዚህ ኢኮኖሚው እንዴት ቢሆን ይሻላል? ስለዚህ የግል ሀሳብ ወይንም ደግሞ የግል አስተያየት ያለበት ማለት ነው። ስለዚህ ይሄ ኢኮኖሚ እንዴት ቢሆን ይሻላል? what should be or what the economy ought to be። It evaluates the desirabilities of alternative outcomes based on one value judgment about what is good or what is bad። አሁን ኖርማቲቭ ስንመጣ ቫሊዩ ጀጅመንት ነው። ስለዚህ ይሄ ጥሩ ነው፣ ይሄ መጥፎ ነው የምንለው ነገር አለ ማለት ነው ኖርማቲቭ ላይ። in this case since normative economics loaded with value judgment value judge ነው what is good for an individual may not be good for another። ለአንዱ ጥሩ ነው ለሌላው ጥሩ ላይሆን ይችላል ማለት ነው። የግል አስተያየት ስለሆነ አንዱ የተናገረው ሀሳብ ለራሱ ጥሩ ሀሳብ ሊሆን ይችላል፣ ለሌላው ደግሞ ምን ሊሆን ይችላል? መጥፎ ሀሳብ ሊሆን ይችላል ማለት ነው። ኖርማቲቭ አናላይሲስ ኢዝ አ ማተር ኦፍ ኦፒኒየን። ከግል ሀሳብ ከራስ ኦፒኒየን የሚነሳ ነው። ካነት ቢ ፕሩቭድ ኦር ዲስፕሩቭድ ዊዝ ሪፈረንስ ቱ ፋክት። እንግዲህ እንደ ፖዚቲቭ ኢኮኖሚክስ ምን ሪፈረንስ ወይንም ፋክት አይደለም ማለት ነው። አስ ሪዛልት ኤኒ ዲስአግሪመንት ኦን ኖርማቲቭ ስቴትመንት ካን ቢ ሪዞልቭድ ስሩ ቮቲንግ። እንግዲህ ዲስአግሪመንቶች ቢፈጠሩ በምንድን ነው ሊፈታ የሚችለው? በቮቲንግ ማለት ነው፣ በእጅ ብልጫ ማለት ነው። ስለዚህ አንዱ እጅ አወጥቶ የሆነ ሀሳብ በሚሰጥበት ሰዓት የእሱ ሀሳብ ሶልቭ የሚደረገው በምንድን ነው? በእጅ ብልጫ ነው ማለት ነው። ስለዚህ የእሱን ሀሳብ ትስማማላችሁ? አትስማሙ? ስለዚህ በእጅ ብልጫ ምን ይደረጋል? በቮቲንግ ይመለሳል። ይሄ ምንድን ነው? ኖርማቲቭ አናላይሲስ ነው ማለት ነው። ኤግዛምፕሎችን እናያስኪ። ዘ ገቨርንመንት ሹድ ኢንትሮዲውስ ስኩል ፊዲንግ ፕሮግራም ኢን ኦል ስኩልስ። ስለዚህ መንግስት የተማሪዎችን ምገባ መጀመር አለበት ወይንም ማምጣት አለበት ብሎ አንድ አስተያየት ቢሰጥ፣ ስለዚህ በዚህ ሀሳብ እንግዲህ የሚስማማም አይስማማም ሊኖር ይችላል። በእጅ ብልጫ ወይንም ደግሞ እጅ ተቆጥሮ ብልጫ ያለው ምን ይደረጋል? በቮቲንግ መሰረት እንግዲህ ሀሳብ ሊቀበሉ ይችላሉ ማለት ነው። ስለዚህ የተማሪዎች ምገባ ቢጀምር። the second one is there should be government intervention in the economy whenever necessary። ስለዚህ በኢኮኖሚ ላይ መንግስት ጣልቃ መግባት አለበት። ስለዚህ መንግስት ጣልቃ ማይገባ ከሆነ የኑሮ ውድነቱ የከፋ ነው የሚሄደው የሚል ፓርላማ ላይ አንድ ሰው አስተያየት ቢሰጥ የእሱ ሀሳብ በአንዴ የሚጸድቅ ነገር አይደለም ማለት ነው። ምንድነው? የእሱን ሀሳብ ብዙ ቮት ይደረጋል። ስለዚህ የተሻለ ሀሳብ ያለው ካለ ወይም የእሱ ሀሳብ የሚያስኬድ ከሆነ በእጅ ብልጫ መሰረት ምን ይደረጋል? ያ ሀሳብ አክሴፕት ሊደረግ ይችላል ማለት ነው። ስለዚህ እነዚህ ምንድን ናቸው? ቫሊዩ ጀጅመንት ናቸው። የግል ሀሳብ የግል አስተያየቶች ናቸው ማለት ነው። ሶ ኔክስት የምናየው ዲሲሽን ሜኪንግ ዩኒትስ ነው። እንግዲህ አፕሮቾችን በሁለት ከፍለን አየን፣ ፖዚቲቭ እና ኖርማቲቭ። እንደገና ደግሞ ሜቶዶችን አየን፣ ሜቶድ ኦፍ ስተዲንግ ኢኮኖሚክስ ዲዳክቲቭ እና ኢንዳክቲቭ ብለን በሁለት ከፍለን አየን። ሶ ናው ሌት አስ ቱ ፕሮሲድ ዲሲሽን ሜኪንግ ዩኒትስ። ሶ የዚህ ዩኒት የመጨረሻው ሴክሽን የሚሆነው ዲሲሽን ሜኪንግ ዩኒት ነው።
an economy is divided into different sections. These sections are sometimes known as decision making unit of the economy. So decision making unit ስንል እንግዲህ ውሳኔ ሰጪ አካላት የምንላቸው በአንድ ሀገር ኢኮኖሚ ውስጥ ውሳኔ የሚሰጡት እነማን ናቸው የሚለውን እናያለን ማለት ነው። ስለዚህ አንድ ሀገር እድገት የሚለካው በእነዚህ ሶስት ዲሲሽን ሜከሮች ነው ማለት ነው። እነዚህ ሶስቱ ዲሲሽን ሜከሮች እነማን ናቸው የሚለውን እንያ። ካስተመርሊ they are described as ኢኮኖሚክ ኤጀንት። እነዚህን ኢኮኖሚክ ኤጀንት እያልንም መጥራት እንችላለን ማለት ነው። ኢኮኖሚክ ኤጀንት ብለን ሶ the basic decision making unit of an economy are እነዚህ በአንድ ሀገር ኢኮኖሚ ውስጥ ውሳኔ ሰጪ የሚባሉት እነማን ናቸው ከተባለ እነዚህ ሶስቱ ይሆናሉ። ሃውስሆልድ፣ ቢዝነስ ፈርም እና ገቨርንመንት ማለት ነው። ሶ ዚስ አር ዘ ስሪ ቤዚክ ዲሲሽን ሜከር ዩኒት ተብለው ይጠራሉ ማለት ነው። በአንድ ሀገር ኢኮኖሚ ውስጥ ውሳኔ ሰጪ አካላት የምንላቸው ሃውስሆልድ፣ ቢዝነስ ፈርም እና ገቨርንመንት ናቸው። ሃውስሆልድ ስንል ቤተሰብ ማለት ነው። በቤተሰብ ደረጃ ግለሰቦች፣ እኛ ማለት ነው። እኛ አንዱ የኢኮኖሚ ውሳኔ ሰጪ አካላት ነን ማለት ነው። ቢዝነስ ፈርም ስንል ደግሞ እነዚህ አምራች ድርጅቶች ማለት ነው። ድርጅቶች ወይም ፕሮዲውሰሮች ሊሆኑ ይችላሉ። እነዚህ አምራች ኩባንያዎች ቢዝነስ ፈርም ተብለው ይጠራሉ። ሶስተኛ ላይ መንግስት ነው። እነዚህ ሶስቱ ምንድን ናቸው? ዘ ቤዚክ ዲሲሽን ሜኪንግ ዩኒት ተብለው ይጠራሉ ማለት ነው። አንድ በአንድ እንያቸው እስኪ። የመጀመሪያው ሃውስሆልድ ብለናል። በቤተሰብ ደረጃ እንግዲህ ሃውስሆልድስ አር ዘ ቺፍ ኦነርስ ኦፍ ፋክተርስ ኦፍ ፕሮዳክሽን ዊች ኢንኮምፓስስ ላንድ፣ ሌበር፣ ካፒታል ኤንድ ኢንተርፕሬነርሺፕ። ሃውስሆልዶች ምንድን ናቸው? የምን ባለቤት ናቸው እያለን ነው? የፋክተርስ ኦፍ ፕሮዳክሽን። ዘ ቺፍ ኦነር ኦፍ ፋክተርስ ኦፍ ፕሮዳክሽን፣ የማምረቻ ግብአት ባለቤቶች እነማን ናቸው? ሃውስሆልዶች ናቸው። እነዚህ ፋክተርስ ኦፍ ፕሮዳክሽን የሚባሉት እነማን ናቸው? ዜር አር ፎር ፋክተርስ ኦፍ ፕሮዳክሽን ላንድ፣ ሌበር፣ ካፒታል ኤንድ ኢንተርፕሬነርሺፕ። እነዚህ ሶስቱ ናቸው ማለት ነው። እነዚህ አራቱ ምንድን ናቸው? ፋክተርስ ኦፍ ፕሮዳክሽን። ዜር አር ፎር ፋክተርስ ኦፍ ፕሮዳክሽን ላንድ፣ ሌበር፣ ካፒታል፣ ኢንተርፕሬነርሺፕ። ዘይ ሴል ዘ ሰርቪስ ኦፍ ዚስ ፋክተርስ ተርምድ አስ ፋክተር ሰርቪስ ቱ ፕሮዲውሰር። እነዚህ ፋክተርስ ኦፍ ፕሮዳክሽን የሚባሉት የማን ናቸው ብለናል? የሃውስሆልዶች ናቸው። ሃውስሆልዶች ደግሞ እነዚህን ነገሮች መሸጥ ይፈልጋሉ ወይ ሴል ያደርጋሉ። ለማን ነው የሚሸጡት ከተባለ ለፕሮዲውሰሮች ማለት ነው፣ ለፈርሞች ማለት ነው። ፕሮዲውሰር ማለት ፈርም ነው። ስለዚህ ለነዚህ ለአምራቾች ይሸጣሉ ማለት ነው። ለምሳሌ ህዝብ፣ ሃውስሆልድ ማለት ህዝብ ነው። ምን አለው ህዝብ ከተባለ መሬት አለው፣ ሌበር አለው፣ ካፒታል አለው፣ ኢንተርፕሬነርሺፕ ስራ ፈጣሪ የምንላቸው እነሱም የሚወጡት ከየት ነው? ከማህበረሰቡ ከሃውስሆልዶች ነው የሚወጡት ማለት ነው። ስለዚህ እኛ መሬት ካለን መሬታችንን ለማን ነው የምንሸጠው? ለፈርሞች ማለት ነው፣ ለአምራቾች እንሸጣለን ማለት ነው። ኤንድ ሪተርን ሪሲቭ ዜር ኢንካም ኢን ዘ ፎርም ኦፍ ሬንት፣ ዌጅ፣ ኢንተረስት፣ ፕሮፊት። ስለዚህ እኛ ከሸጠን በሪተርን በምላሹ ገቢ ሪሲቭ እናደርጋለን። ስለዚህ ገቢያችንን ሪሲቭ የምናደርገው በምን መልኩ ነው? በሬንት መልክ ሊሆን ይችላል፣ በዌጅ፣ በኢንተረስት፣ በፕሮፊት። መሬት ለመሬት የሚከፈል ክፍያ ሬንት ትባላለች፣ እንዳትረሱች። ለመሬት የሚከፈል ሬንት ይባላል። ሁለተኛው ሌበር ነው ብለናል። ለሌበር የሚከፈል ደግሞ ዌጅ ተብሎ ይጠራል። ሌበር ለጉልበት ሰራተኞች የሚከፈል ክፍያ ዌጅ ደሞዝ ማለት ነው፣ ዌጅ ተብሎ ይጠራል። እንዲሁም ለካፒታል የሚከፈል ክፍያ ምን ይባላል? ኢንተረስት ተብሎ ይጠራል፣ ወለድ ማለት ነው። የመጨረሻው ኢንተርፕሬነርሺፕ ነው። ለኢንተርፕሬነርሺፕ ደግሞ በምን አይነት መልክ ክፍያ ይገኛል ከተባለ በፕሮፊት ማለት ነው። እነዚህን አራቱ እንዳትረሱ። ለላንድ ሬንት ብለን እንጠራለን፣ ለካፒታል ዌጅ ብለን እንጠራለን፣ ለሌበር ዌጅ ብለን እንጠራለን፣ ለካፒታል ኢንተረስት ብለን እንጠራለን፣ ለኢንተርፕሬነርሺፕ ፕሮፊት ብለን እንጠራለን ማለት ነው። they spend enormous portion of their income on purchasing goods and services from producer። አሁን ደግሞ እኛ እነዚህን ነገሮች አከራየን። ለማን አከራየን?
ለፕሮዲውሰሮች ሸጥን። ከዛ እኛ መሬታችንን አከራይተናል ወይንም እዛ ተቀጥረን ዌጅ እየተከፈለን ሊሆን ይችላል። ስለዚህ እኛ ምን እንፈልጋለን? አሁን ፐርቼዝ እናደርጋለን። ጉድስ ኤንድ ሰርቪስ የተለያዩ እቃዎችን እንገዛለን። እቃ የምንገዛው ደግሞ ከየት ነው? ከፕሮዲውሰሮቹ ከፈርሞች ማለት ነው። መልሰን እቃ እንገዛለን ማለት ነው ከነሱ። ነንዝለስ they save part of their income and also pay tax to the government on their income። እንግዲህ ሁሉንም እንግዲህ ወጪ አናወጣም፣ የተወሰነውን ሴቭ እናደርጋለን ማለት ነው። ከዛ በኋላ ምን እናደርጋለን? ግብር እንከፍላለን። ፔይ ታክስስ። ለማን ነው ግብር የምንከፍለው? ለመንግስት፣ ለሶስተኛው ዲሲሽን ሜከር። ስለዚህ ይሄኛው የሃውስሆልድ ነው በአጠቃላይ እንዳትረሷቸው። ሁለተኛው ውሳኔ ሰጪ አካል ማን ነው ያልነው? ቢዝነስ ፈርሞች ናቸው ማለት ነው። ቢዝነስ ፈርሞች። ወደ ቢዝነስ ፈርሞች ስንመጣ ደግሞ እነዚህ ፕሮዲውሰሮች ተብለው ይጠራሉ ብለናል። ፕሮዲውሰሮች ቢዝነስ ፈርምን ፕሮዲውሰር እያልን መጥራት እንችላለን ብለናል። ስለዚህ እነዚህ ፕሮዲውሰሮች ናቸው። ሶ ቢዝነስ ፈርምስ ኢን ኢኮኖሚክስ we use the term business firm and producers alternately። ቢዝነስ ፈርምን ማን ብለን መጥራት እንችላለን? ፕሮዲውሰር አምራች ድርጅት እያልን መጥራት እንችላለን ማለት ነው። ፈርምስ here the service of factors of production from households to produce commodities that they sell to households። ምን ብለናል ቀደም? ፈርምስ here service factors of production from household ከሀውስሆልዶች እነዚህን ማምረቻ ግብዓቶች ይገዛሉ ብለናል። የሚገዙት ደግሞ ለምንድን ነው? to produce commodity የተለያዩ እቃዎችን ለማምረት። ካመረቱ በኋላ እቃዎችን ለማን ይሸጣሉ? እቃውን ለእኛ መልሰው ይሸጣሉ። ሴል ቱ ሃውስሆልዶች፣ ቱ አዘር ፈርም ለሌላ ድርጅት ሊሆን ይችላል፣ ለመንግስትም ሊሆን ይችላል እና ለተለያዩ ሀገራትም ሊሆን ይችላል የሚሸጡት ማለት ነው። ፈርምስ አር ዘ ፕሪንሲፓል ባየርስ ኦፍ ፋክተርስ ኦፍ ፕሮዳክሽን። እንግዲህ ፈርሞች ዘ ፕሪንሲፓል ባየርስ ኦፍ ፋክተርስ ኦፍ ፕሮዳክሽን ባየሮች ናቸው። ገዢ የሚገዙት ምንድን ነው? ፋክተርስ ኦፍ ፕሮዳክሽን። ቅድም ዜር አር ፎር ፋክተርስ ኦፍ ፕሮዳክሽን ያልናቸውን እነሱን ከማን ይገዛሉ? ከሀውስሆልዶች ይገዛሉ ብለናል። ዘይ አር ዘ ሊዲንግ ፕሮዲውሰር ኦፍ ኮሞዲቲ። እንደዚሁም ደግሞ የተለያዩ እቃ አምራቾች ናቸው ማለት ነው። አምራች ድርጅቶች ናቸው። እነማን? ቢዝነስ ፈርሞች ማለት ነው። ሶ ቢዝነስ ፈርም ኮንሲስትስ ኦፍ ቦዝ ፕራይቬት ኤንድ ገቨርንመንት ኢንተርፕራይዝ። እነዚህ ቢዝነስ ፈርሞች የግልም የመንግስትም ሊሆኑ ይችላሉ ማለት ነው። ወደ ሶስተኛው እንምጣ። ገቨርንመንት። በኢኮኖሚ ውስጥ ሶስተኛው ዲሲሽን ሜከር ማን ነው ከተባለ መንግስት ነው። ኢን ኢኮኖሚክስ ገቨርንመንት ኢዝ ቴከን in the sense of general government in order to disregard government enterprise። እንግዲህ መንግስትን እንደ ጀነራል ገቨርንመንት እና ገቨርንመንት ያው ተመሳሳይ ናቸው። ጀነራል ገቨርንመንትን ብለን እንጠራለን፣ ገቨርንመንትን ብለን እንጠራለን ማለት ነው። ገቨርንመንት ፐርቼዝ ጉድስ ኤንድ ሰርቪስ። መንግስት እንደዚሁ ምን ያደርጋል? እቃዎችን ፐርቼዝ ያደርጋል፣ ይገዛል። ከማን ነው የሚገዛው? ከአምራች። አምራች ማን ነው? ቢዝነስ ፈርም ማለት ነው። ከማን ይገዛል ከተባለ ከፕሮዲውሰር ከፈርሞች። እንደገና ፋክተር ሰርቪስ ይገዛል። ከማን? ከሃውስሆልድ። መንግስት ጉድስ ኤንድ ሰርቪስን ፐርቼዝ ያደርጋል ከተባለ ከማን ነው መንግስት ፐርቼዝ የሚያደርገው የሚገዛው ከተባለ ከፕሮዲውሰር ወይንም ከቢዝነስ ፈርሞች። መንግስት እንደዚሁም ፋክተር ሰርቪስን ይገዛል ከተባለ ፋክተር ሰርቪስ የሚገዛው ከየት ነው ከተባለ ከሃውስሆልዶች ማለት ነው። የፋክተር ሰርቪስ ባለቤት እነማን ናቸው ብለናል? ሃውስሆልዶች ናቸው። It uses these commodities and factor service to provide free service። መንግስት እነዚህን ኮሞዲቲዎች ወይንም ደግሞ እነዚህን ፋክተር ሰርቪስን ተጠቅሞ ምን ይሰጣል ለህዝቡ? ፍሪ ሰርቪስ፣ ነፃ አገልግሎት። ፖሊስ ለምሳሌ፣ ኤዱኬሽን፣ ሜዲካል ፋሲሊቲስ፣ ሳኒቴሽን ፋሲሊቲ፣ ጁዲሻል ሰርቪስ፣ እነዚህ ነው አጠቃላይ እንግዲህ ፍሪ ሰርቪስ ናቸው ማለት ነው። ፖሊስ ከየት ነው የሚወጣው? ከሃውስሆልዶች ከማህበረሰብ የሚወጣ ነው ፖሊስ። እነዚህን ማን ይገዛል? መንግስት ይቀጥራቸዋል።
መንግስት ከገዛ በኋላስ መልሶ ለህዝቡ ምን ይሰጣል? ፍሪ ሰርቪስ። ኤዱኬሽንም በተመሳሳይ እንደዚህ። በጤናው ዘርፍም ስናይ እነዚህ የህግ አካላት የምንላቸውን በአጠቃላይ የሚወጡት ከየት ነው? ከሀውስሆልድ ነው ማለት ነው። መልሶ መንግስት እነሱን ቀጥሮ ለማህበረሰቡ ምን ይሰጣሉ? ፍሪ ሰርቪስ ይሰጣሉ። ሶ ዘ ጀነራል ገቨርንመንት ጌትስ ኢንካም ሜይንሊ ፍሮም። ይሄ ጀነራል ገቨርንመንት የምንለው ኢንካም ኬት ያገኛል? ገቢ ኬት ያገኛል ካል የሚያገኘው ኬት ነው? ከታክስ ግብር በመሰብሰብ። ግብር ማን ላይ ነው የሚጥለው? ሃውስሆልድ ኤንድ ቢዝነስ ፈርም ኢን ዘ ፎርም ኦፍ ዳይሬክት ኤንድ ኢንዳይሬክት ታክስስ። ስለዚህ መንግስት ኢንካም ጀነሬት ያደርጋል፣ ኢንካም ያገኛል። ኢንካም መንግስት ኬት ነው የሚያገኘው ከተባለ ከታክስ ነው የሚያገኘው። ታክስ ደግሞ ማን ላይ ይጥላል ከተባለ ማንና ማን ላይ ይጥላል? ሃውስሆልድ እና ቢዝነስ ፈርም ላይ ግብር ይጥላል ማለት ነው። በዚህ የተነሳ መንግስት የራሱን ገቢ ምን ያደርጋል? ጀነሬት ያደርጋል ማለት ነው። ጀነሬት ያደርጋል። ሰው እነዚህ ሶስቱ እንግዲህ ምንድን ናቸው ማለት ነው? ዘ ቤዚክ ዲሲሽን ሜኪንግ ዩኒት ተብለው ይጠራሉ ማለት ነው። ማን ማን? ሃውስሆልድ፣ አንደኛው ሃውስሆልድ ነው። ሁለተኛው ቢዝነስ ፈርም ነው። ሶስተኛው ገቨርንመንት። እነዚህ ሶስቱ ማለት ነው እነዚህ። ስለዚህ ሃውስሆልዶች የምን ባለቤቶች ናቸው ብለናል? ፋክተርስ ኦፍ ሰርቪስ። ፋክተርስ ኦፍ ሰርቪስ የሚባሉት ደግሞ 4 ናቸው ብለናል። ላንድ፣ ሌበር፣ ካፒታል እና ኢንተርፕሬነር። ስለዚህ መሬታቸውን፣ ጉልበታቸውን ለማን ይሸጣሉ? ለፈርሞች ይሸጣሉ፣ ለነዚህ ይሸጣሉ። ስለዚህ እነዚህ ደግሞ ምን ያመርታሉ? ጉድስ ኤንድ ሰርቪስ። መልሰው እነዚህን ያመረቱትን ለማን ይሸጣሉ? ለነዚህ ይሸጣሉ፣ ለሃውስሆልዶች ይሸጣሉ። ሃውስሆልዶች ደግሞ ለሸጡት ምን ይቀበላሉ ብለናል? ወይ በዌጅ ደሞዝ ያገኛሉ። መሬት ከሆነ ሬንት ብለናል። ካፒታል ከሆነ ኢንተረስት፣ ኢንተርፕሬነር ከሆነ ፕሮፊት። እንደገና ደግሞ ፈርሞች ምን ይሸጣሉ ብለናል? ያመረቱትን እቃ ለማን? ለመንግስት። ሃውስሆልዶችም ይሸጣሉ ለማን? ለመንግስት። መንግስት ደግሞ ግብር ይሰበስባል። ግብር የሚሰበስበው ከማን ነው ካል ከፈርምና ከማን? ከሃውስሆልዶች ማለት ነው። ከሃውስሆልዶች። ሶ እነዚህ ሶስቱን እንዳትረሷቸው። ቀጥታ ምንሰራው ቀጣይ ሪቪው ኩዌሽኖችን ነው ማለት ነው። ሶ ሪቪው ኩዌሽኖችንን አብረን የምንሰራ ይሆናል። ወደ 8 ትሩ ፎልስ እና 8 ምርጫዎች አሉን። እነሱን በቀጣይ ቪዲዮ ልስራላችሁ። በቀጣይ ቪዲዮ ሰርቼ እለቅላችኋለሁ። ሶ ቻፕተር 1 ይሄን ይመስላል ማለት ነው። እንግዲህ በዚህ ዩኒት ላይ ያልገባችሁ ቦታ ካለ ኮመንት ላይ እንድታስቀምጡልኝ ስለጠይቃለሁ። እንዲሁም ሼር እና ኮፒ ሊንክ እንድታደርጉ አሳስባለሁ ማለት ነው። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ሶ ዩኒት 1 ይሄን ይመስላል። በዩኒት 2 እስከምንገናኝ እንግዲህ እስከዛ ድረስ ሪቪው ኩዌሽኖችንም እናንተ እየሰራችሁ አብረን በቀጣይ የምንሰራ ይሆናል ማለት ነው። ሶ መልካም ንባብ።